ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንኳን ለካፈቾ ብሔር የዘመን መለወጫ በዓል ማሽቃሮ በሰላም አደረሳችሁ። ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። የካፈቾ ብሔር ዘመን መለወጫ በዓል ማሽቃሮን በዩኔስኮ ለማስመዝገብ እየተሰራ መሆኑ ተገለጸም። የዩኔስኮ ተወካዮችን በዓሉን ለመታደም በቦንጋ ከተማ የተገኙ ሲሆን በዓሉን ምክንያት በማድረግ የካፋ ተወላጆችና ሌሎች ጉዳዩ የሚመለከታቸው አካላት በተገኙበት የፓናል ውይይት ተካሂዷል። በዚህ ወቅትም የካፋ ንጉስ ዘውድና ዙፋን ለእይታ በቅቷል። ዘገባው የባልደረባችን ፍጹም ተሾመ ነው። ዘሩፋኤል ሀብታሙ እንደሚከተለው ያቀርበዋል። ማሽቃሮ በካፈቾ ዘንድ በጉጉት የሚጠበቅና በልዩ ድምቀት የሚከበር በዓል ነው። በዚህም ዕለትም ተራርቆ የቆዩ ወዳጅ ዘመዶች በዓሉ በሚከበርበት ስፍራ ለመገናኘት የሚቀጣጠሩበትና የአዝመራ መጠናቀቅ የሚበስርበት ታላቅ በዓል ነው። ካፋ ዘመኑን የሚቀየርበት የራሱ ካላንደር ስርዓትም ያለው ሲሆን ይህም በባህላዊ ክዋኔዎች ታጅቦ የሚከበር በዓል ነው። በዕለቱ የክብር እንግዳና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው የካፋ ንጉስ ዘውድን ይዘን በዓሉን ስናከብር ልዩ ስሜት የሚሰጥ መሆኑን ተናግረዋል። በዓሉን በዩኔስኮ ደረጃ ለማስመዝገብ እንዲቻል ትኩረት ተሰጥቶ እየተሰራ መሆኑን የሚመሰገን ነው ብለዋል። በዚህም ከዩኔስኮ ተቋም ሂደቱን ለመታደም የመጡ አካላትንም አመስግነዋል። ይህ በዓል መልካም የሰራ የሚመሰገንበት፣ ስለ ልማት የሚማከርበት፣ ስለ አካባቢ ሰላም የሚዳሰስበት መሆኑን አንስተው በንጉሱ ስርዓትም የተፈጥሮ ሀብቱ ያለበት ደረጃ የሚታይበትና እንክብካቤ የሚደረግበት ሁነትም በዋናነት የሚቃኝ መሆኑንም አቶ ማስረሻ በላቸው ገልጸዋል። ዛሬ የምትመለከቱት የካፋ ባዮስፈር፣ ዛሬ የምትመለከቱት የካፋ ኢኮሎጂ ደኑ ጫካው የዚህ የማሽቃሮ ባሮ ትሩፋት ነው ቢባል አጋን አይደለም። ለዛም ጭምር ነው ዩኔስኮ የካፋ ደንን የካፋ ኮፊ ባዮስፈር ቅርስ አድርጎ ከወሰደ ይህ ቅርስ ነው ለዓለም እንዲመዘገብ ያደረገውን በዓል ወይም ፌስቲቫል ቅርሱ አድርጎ ሊወስድ ይገባል። ለዛሬ እናንተ ይጣላችሁ። ይሄም የሆነው ነው በበዓሉ ጊዜ የመጀመሪያ የሚገመገሙ ሻሮ ወይም ቁቦ ደን ይባላል በከፊኛ። ጫካው ሰላም ነው ወይ? ደኑ ሰላም ነው ወይ? የትኛው አካባቢ ላይ ያለው ደን ነው የተመናመነው? ማን ነው ያመናመነው? ማን ነው የጎዳው? ማን ነው ያሻሻለው? የሚለው ግምገማ የየፕሮቪንሶቹ ኃላፊዎች ይገመገሙበታል ማለት ነው። ስለዚህ ለመሾምም ለመሻርም አካባቢን መጠበቅ አንዱ መሰረት ነውና በካፋ ባህል። ስለዚህ ይሄን ባህል ዓለም ወስዶ የራሱ ባህል አድርጎ ቅርስ አድርጎ ካልመዘገበው የቱን ሊመዘግብ ነው? ይሄን ሊጠበቅ ያደረገውን ይህ የማሽቃሮ ባሮ ፌስቲቫል ወስዳችሁ እንድትመዘግቡልን ስንፈልግ በቦታው መጣችሁ እንድታዩትና እንድትመሰክሩ። ዛሬ ላይ የካፋ ባዮስፌር በዩኔስኮ እንዲመዘገብ የካፋ ማህበረሰብ ደንን ጠብቆ የማቆየት ባህልና በማሽቃሮ የሚገመገምና ጤንነቱ የሚታይበት በመሆኑ በዓለም አቀፍ ደረጃ እንዲመዘገብ በሚደረገው ጥረት ሁሉ ክልሉ አስፈላጊውን ድጋፍ እንደሚያደርግም አቶ ማስረሻ ተናግረዋል። በድምቀት እየተከበረ በሚገኘው የካፋ ብሔር ዘመን መለወጫ እንኳን አደረሳችሁ ያሉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በዓሉ ለ21ኛ ጊዜ የተከበረ መሆኑን አውስተው ዘንድሮ በተሻለ መልኩ እንዲከበር መዘጋጀቱንም ተናግረዋል። ዘንድሮ የሚከበረው ማሽቃሮ የካፋ ንጉስ ዘውድ ከ128 ዓመታት በኋላ ለጉብኝት መምጣቱ ይበልጥ በዓሉ የተለየ ድባብ እንዲኖረው ማስቻሉን ገልጸዋል። ዞኑ በበርካታ መልኩ ቋንቋና ባህልን ለማልማት ልዩ ትኩረት ሰጥቶ እየሰራ በመሆኑ ተጨባጭ ለውጥ መታየቱን ተናግረዋል። የካፋ ንጉስ ዘውድና ዙፋኑ በዕለቱ የክብር እንግዳና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸውና የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ለእይታ ክፍት እንዲሆን አድርገዋል።
የካፈቾ ብሔር የዘመን መለወጫ በዓል ማሽቃሮ ፓናል ውይይት በባዮ ሪዘርቭ ዙሪያ ጥናታዊ ጽሑፍ ቀርቧል። የካፋ ባዮስፈር ሪዘርቭ አጠቃላይ እንቅስቃሴውን የሚዳስስ ጥናታዊ ጽሑፍ በናቡ ኢትዮጵያ የክልል አስተባባሪ አቶ አሳያ ለማዮ ቀርቧል። በካፋ ዞን ደረጃ በናቡ በመንግስት የተከናወነ ያለውን የባዮ ሪዘርቭ አጠባበቅ ተግባራትን ዘርዝረው በተሰራው የዳሰሳ ጥናት ከ50 በላይ የተለያዩ ዝርያ ያላቸውን አዕዋፋትና የደን ዝርያዎችን ማግኘት ስለተመቻሉ ባቀረቡት ጥናት ገልጸዋል። ከተፈጥሮ ሀብት ጥበቃ በተጨማሪ የደረቅ ቆሻሻ አወጋገድና የገበሬዎች ጫካ ቡና ዩኒየኖችን ለዓለም አቀፍ ገበያ የቀጥታ ትስስር የተፈጠረላቸው በመሆኑ ውጤታማ የሆኑ መምጣታቸውን ባቀረቡት ጽሑፍ ለመረዳት ተችሏል። በሌላ ጎኑ የደንና ግጦሽ መሬት ብዝሃ ሕይወት ምርምር መሪ ስራ አስፈጻሚ አቶ አበራ ስዩም የካፋ ባዮስፈር ሪዘርቭ አሁናዊ ሁኔታ ጥናት ሪፖርት አቅርበው ለውይይት ክፍት እንዲሆን ተደርጓል። መረጃውን ያጠናቀረው ባልደረባችን ፍጹም ተሾመ ነው። የ2018 ዓመተ ምህረት የካፈቾ የዘመን መለወጫ በዓል በድምቀት እየተከበረ ይገኛል። በበዓሉም የአደባባይ ፌስቲቫልና የተለያዩ ባህላዊ ክዋኔዎች ቀርበዋል። ሰላም ተመልካቾቻችን እንኳን ለ2018 ዓመተ ምህረት ለካፈቾች የዘመን መለወጫ በዓል በሰላም አደረሳችሁ አደረሰን። ካፈቾች የዘመን መለወጫ በዓል በባህላዊ ፌስቲቫል የታጀበ ነው ማለት ነው። በእንዲህ አይነት መልኩ መከበሩ እንግዲህ እጅግ በጣም ያስደስታል። ህዝቡ በጋራ በመውጣት በአደባባይ ላይ በዓሉን ያከብራል ማለት ነው። በአደባባይ ላይ ማክበር መቻላችን ባህላዊ እሴቶቻችንን ለዓለም ለማስተዋወቅ፣ ባህላዊ ሙዚቃዎቻችንን፣ ባህላዊ ልብሶቻችንን፣ ባህላዊ ጭፈራዎቻችንን ለዓለም ለማስተዋወቅ ትልቅ ፋይዳ አለው ማለት ነው። እኛም እንግዲህ የዘንድሮ የአደባባይ ላይ ባህላዊ ፌስቲቫል ምን ይመስላል በማለት ልናስቃኛችሁ ወደድን። ዘንድሮ የጎዳና ላይ ፌስቲቫል በተመለከተ ባህላችንና ነባሩ ቅርሳችን በሚገባ ያሳየና በውስጣችን ያለውን ልዩነቶችንም አንድ አድርጎ የሚያስተዋውቅ ነው። ከዚህ አንጻር በካፋ ዞን ውስጥ ያሉት ሶስቱም ብሔረሰቦች የራሳቸው የሆነ ማንነት ያሳወቁበት ለዓለም ማንነታችንን በሚገባ የገለጽንበት አምና ከነበረው በጣም ተሻሽሎ የተገኘና የበሰለ ፌስቲቫል መሆኑን ነው የተረዳሁት። የዘንድሮን ፌስቲቫል በተመለከተ እጅግ በጣም በሚያምር ሁኔታ የባህላዊ አለባበሳችንን በሚገልጽ ቀደምት አባቶቻችን እናቶቻችን ሲጠቀሙ የነበሩትን ባህላዊ ልብሶቻችንን በመልበስ ፌስቲቫሉን ለማድመቅ የሄድንበት ርቀት አለ። የጭፈራ ወጋችንን ቢሆን ቀደም ሲል አያቶቻችን ቅድመ አያቶቻችን ሲጨፍሩ የነበሩትን ጭፈራ፣ ባህላዊ እቃዎች፣ ውዝዋዜዎች፣ አልባሳት በመልበስ ደምቀን አምረን ውበን ተውበን እዚህ ለመገኘት በቅተናል። ያው አጠቃላይ ይሄን አለባበሳችንን፣ ባህላዊ እንቅስቃሴዎቻችን፣ ባህላዊ እቃዎቻችን ቀደም ሲል አባቶቻችን ለጦርነት ሲጠቀሙ የነበረው ጋሻ፣ ጦር፣ የተለያዩ የሀገር ሽማግሌዎች እንደምታዩ ይዘው የሚቀርቡት ጭራ አለ። የጦር መሳሪያዎች አሉ፣ የተለያዩ ነገሮች አሉ። ብሎም ደግሞ ህፃናት ልጆች የጸጉር አቆራረጥ፣ የጸጉር አሰራራቸው ሴት ልጃገረዶች፣ በዚሁ ልክ ደግሞ ወንዶች አባቶቻችን ለሽምግልና የሚሆን አለባበስ ጋቢ በመልበስ ውብ የሆነ አለባበስ ለብሰው ያው ደማቅ በሆነ ሁኔታ ባህላችንን ለመግለጽ እንደዚህ አምረን እኔን ጨምሮ ተውበን ቀርበናል። እሺ፣ የዘንድሮን ፌስቲቫል ምን ለየት ያደረገውን ነገር ተመልክተሻል? የዘንድሮን ፌስቲቫል እጅግ በጣም ለየት ከሚያደርጋቸው ነገሮች አንዱ የህዳሴ ግድባችን በተጠናቀቀበት ማግስት በመሆኑ እጅግ በተለየ ሁኔታ የሰውም ድባብ እንደምታዩ ከጫፍ እስከ ጫፍ ወጥቷል ማለት ይቻላል። እጅግ በጣም በሚያምር ሁኔታ የዘፈን ወጋችንም ቢሆን አባይን በሚገልጽም ጭምር እየተዘፈነ የመጣበት ሂደት አለና ዘንድሮ እጥፍ ድርብ ነው ደስታችን። ከመሽቀሬ ባሮ በተጨማሪ የህዳሴ ግድባችን አልቆ የተመረቀበት ማግስት ከመሆኑ ጋር ተያይዞ እጅግ በጣም ለየት ያለ ድባብ ነው ያለው። ዘንድሮ የመሽቀሮ በዓል አከባበርን በተመለከተ በፊት ከምናከብራቸው ፌስቲቫሎች የዘንድሮ የላቀ ነው። ምክንያቱም ደረጃ በደረጃ ወቅቱን እየጠበቀ እያሳደግን የመጣንበት ባህል ነው የሚሆነው። ማህበራዊ እሴቶቻችንን ከማስተዋወቅ አንጻር ከዚህ በፊት ያው መሽቀሮ በዓል ከዚህ በፊት ንጉሳችን ካፊታቶ በተለያዩ ጊዜያት ባህልን መሰረት አድርጎ ብቻ ሳይሆን
የአዝመራ ወቅትን መሰረት አድርጎ እኛ ምን እንድናከብር ከ77 ጀምሮ እስከ መስከረም 12 ድረስ የምናከብረውን በዓል ወቅቱን የጠበቀ በዓል እንድናደርግ የሚያስተዋውቅበት ባህል ካፋቾ ደግሞ የራሱን ባህል ወግ የሚያስተዋውቅበት በዓል መሆኑን ነው እኔ የተረዳሁት። የዘንድሮ የካፈቾ ብሔር የዘመን መለወጫ በዓል ማሽቃሮ ሀገራዊ ድሎች በተመዘገቡበት ማግስት እየተከበረ በመሆኑ ከወትሮ ልዩ እንደሚያደርገው ተገለጸ። በካፋ ዞን አዲ ወረዳ የ2018 ዓመተ ምህረት የካፈቾ ማህበረሰብ የዘመን መለወጫ በዓል ማሽቃሮ በደማቅ ሁኔታ ተከብሯል። ዘገባው የባልደረባችን ሀብታሙ ወልደስላሴ ነው፣ እንደሚከተለው ይቀርባል። በዓሉን በደማቅ ሁኔታ ከታች ከቀበሌ ጀምሮ እስከ ወረዳ ድረስ ያሉን ማህበረሰባችን በአንድ ላይ በማድረግ በጋራ በዓሉን እያከበርን እንገኛለን። የካፈቾ ዘመን መለወጫ ማሽቃሮ ባሮ ረጅም ዓመታትን ያስቆጠረና በዛው ልክ ደግሞ ሲወራረስ የመጣ ትልቅ ዓመታዊ ክብረ በዓል ነው። ይህም በዓል እንግዲህ በተለመደው በተለይ ካፈቾ ብሔር እንደ ማንኛውም ብሔር በተለይ የእርሻ ካላንደሮችን እየቆጠረ አዲስ ዓመት ሊቀየር ምን ያህል ጊዜ ቀረ የሚለውን ከእርሻ ካላንደር ከ77 ዘመን ጀምሮ 15 ቀን ሲቀር ለበዓል ቅድመ ዝግጅት የሚያደርግበት በዛም አጋጣሚ ደግሞ እንደ ነባራዊ ሁኔታ አርሶ አደሮቹ ለእርሻ ራሳቸውን እንዲያዘጋጁን ጭምር መልእክት የሚተላለፍበት ትልቅ ክብረ በዓል ነው። ከዚህ ጋር ተያይዞ እንግዲህ ይሄ በዓል እንደ ሀገር እንደ ዞናችንም እንደ ወረዳችንም በከፍተኛ ሁኔታ በደመቀ ሁኔታ እንዲዘጋጅ ከቀበሌ ጀምሮ ሁሉም የቀበሌ ነዋሪዎች ቅድመ ዝግጅት አድርጎ ከቀበሌ ማዕከል እያከበሩ ማጠቃለያ ዛሬ በወረዳ ማዕከል እያከበርን እንገኛለን። እጅግ በጣም በሚገርም ሁኔታ ቀደም ሲል ከነበረው በልዩነት ያየነው አንደኛ መንግስታችን ያወረደውን ስትራቴጂ በመከተል የኮሪደር ልማት በከተማችን በደመቀ ሁኔታ ተሰርቶ የበታችኛው ክፍል ሁሉ መጥቶ ይሄን በታሪክ እንደ ታሪከኛ ተግባር አድርጎ የተመለከተበት፣ ሁለተኛ ያው በኮሪደር ምክንያት በማድረግ የተለያዩ ታይቶ የማይታወቁ መብራቶች ሁሉ በከተማችን የተዘረጋበት፣ ሌላኛው እጅግ በጣም ብዙ ጊዜ ጥያቄ የነበረው የመንገድ መሰረተ ልማትም ሌሎችም ነገሮች አሁን በተሻለ መልክ ከወትሮ የተሻለ ቢሆንም አሁን የሚስተካከሉና ያው መንግስት ያው ወረዳ ባይችልም መንግስት የሚችላቸው ነገሮች ቢሆኑም ትንሽ ይሻላል ብለን የምናስባቸው እንደዚህ ያሉ ጉዳዮች አሉና ትልቅ ለውጥ ያገኘንበት ዓመት ነው። ከዚህ ቀደም የነበሩ መሰረታዊ ችግሮችን ቀርፈን ወደ ሙሉ አቅማችንን በማደራጀት ከፌደራል ጀምሮ የተሰራ ያለውን የፌደራል አይነት ኮሪደር ልማት ጀምረን በይፋ ላውንች አድርገን ወደ ሙሉ በሙሉ ወደ ስራ መግባትም ከዛም አልፎ አገልግሎት መስጠት የጀመረበት ዓመት ነው። ከዛ በተጨማሪ በተለይ የካፋ ንጉስ የወርቅ ተክሊል ከሄደበት ከውጭ ሀገር ጭምር መጥቶ ከአዲስ አበባ መጥቶ ዛሬ በዞናችን ማዕከል የገባበት ዓመት በመሆኑ ልዩ ያደርጋል። ከዛ በተጨማሪ ደግሞ አጠቃላይ ኢትዮጵያ ህዝቦች የአንድነት ምሳሌ ወይም ምልክት የሆነው ህዳሴ ግድብ በተገቢው ሁኔታ የአይቻልም መንፈስን በሰበረ ሁኔታ ተገንብቶ አልቆ በይፋ የተመረቀበት ማግስት ላይ መሆናችን እጅግ በጣም የዘንድሮን የካፈቾ ዘመን መለወጫ ማሽቃሮ በዓል ልዩና ትልቅ የማድመቂያ ተግባርም ጭምር ነው ብለን እንወስዳለን። የካፋ ዞን ጤና መምሪያ ሰራተኞች የካፈቾ ብሔር የዘመን መለወጫ በዓል ማሽቃሮን በተለያዩ ኩነቶች አከበሩ። የመምሪያው ሰራተኞች በዓሉን ተከትሎ በጊምቦ ወረዳ ጡላ ቀበሌ የሚገኘውን የዳዲበን ፍል ውሃ ከመጎብኘታቸውን በላይ የብሔሩን ባህላዊ ጭፈራ በመጨፈር የአዲስ ዓመት ደስታቸውን ገልጸዋል። አዲሱ ዓመት የሰላም የፍቅርና የመተሳሰብ እንዲሆን በታላላቆች የምርቃት ስነ ስርዓት ተከናውኗል። የመምሪያው ሰራተኞች በጊምቦ ወረዳ ጡላ ቀበሌ በሚገኘው ዳዲበን ፍል ውሃ በመታጠብ አዲሱን የካፈቾዎች ዓመት በደስታ ተቀብለዋል።
የከፋ ዞን ጤና መምሪያ ሰራተኞች ማሽቃሩን ህብረት ፈጥሮ ከማክበርም በዘለለ ለዓመታት በመምሪያው ውስጥ ያገለገሉና በጡረታ የተገለሉ ሰራተኞች በተቋሙ ውስጥ በነበራቸው ቆይታ ወቅት ላበረከቱት አስተዋጽኦ የምስጋና ፕሮግራም አካሂዷል። በጡረታ የተገለሉ የተቋሙ ሰራተኞችም ፍቅር በተሞላ ሁኔታ ለተደረገላቸው እውቅና አመስግነዋል። የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ ማሽቃሩ የፍቅርና የሰላም በዓል በመሆኑ ባለፈው ዓመታት ስራን ለማሳካት ሲባል የተቃቃሩ ወገኖች ሁሉ ይቅር በመባባል የከፋ ዞን ህዝብን የጤና አገልግሎት ስራዎች ለማሳለጥ እንዲሰሩ አደራ ብለዋል። የዘገበው ባልደረባችን ክፍለ ዓለሙ ነው። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም መምሩ አብራችሁ ቆይታ አደረኩ። በድጋሚ እንኳን ለካፈቾ ብሔር የዘመን መለወጫ በዓል ማሽቃሮ በሰላም አደረሳችሁ። ሰላም ቆዩልን።